ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። በዛሬ ቪዲዮ የምናወራው ስለ ሽንት ቧንቧ ኢንፌክሽን ነው። ከዚህ በፊት ተይዛችሁም ሊሆን ይችላል ወይም ደግሞ ጀስት ማወቅ ከፈለጋችሁ ይህ ቪዲዮ የሽንት ቧንቧ ኢንፌክሽን ማለት ምን እንደሆነ፣ ምክንያቶቹን፣ ምልክቶቹን፣ መከላከያ መንገዶችን እንዲሁም ደግሞ ትሪትመንቱን ስለሚያወራ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ተከታተሉ። የሽንት ቧንቧ ኢንፌክሽን የምንለው ዩሪናሪ ሲስተም የተባለው የሽንት ማስወገጃ ሂደት ውስጥ የሚሳተፉ ኦርጋኖች ውስጥ በሙሉ ወይም ደግሞ የሰውነት ፈሳሽን ለማጣራት የሚካተቱ ኦርጋኖች ውስጥ በሙሉ ከኩላሊት ጀምሮ እስከታች ዩሬትራ እስከምንለው ድረስ ብላደርን ወይም ደግሞ የሽንት ፊኛን እንዲሁም ደግሞ ዩሬተር የምንለውን ቧንቧ ጨምሮ የሚያጠቃ ኢንፌክሽን ነው። የሽንት ቧንቧ ኢንፌክሽን መግቢያው የሽንታችን መጨረሻ ላይ የሚወጣበት ቱቦ ዩሬትራ የምንለው ጫፍ ነው። ከዛ ጀምሮ ወደ ብላደር ወይም ደግሞ ወደ ሽንት ፊኛ እያደገ ይሄዳል። ከዛ ደግሞ ካልታከመ ወደ ኩላሊታችን ከፍ ብሎ ሞር ሲቪር የምንላቸው ወይም ደግሞ በጣም ኮምፕሊኬት ያደረጉ ችግሮችን ያመጣብናል። የሽንት ቧንቧ ኢንፌክሽንን ማንም ሰው ሊያዝ ይችላል። ህፃናት፣ አረጋውያን፣ ወጣቶች፣ ሴት፣ ወንድ ሁሉም ሰው ይያዛል። ነገር ግን የተለያዩ ሪስክ ፋክተር የምንላቸው ወይም ደግሞ ምክንያቶች አንዳንድ ምክንያቶች ሁኔታውን በበለጠ እንድንጋለጥ የሚያደርጉ ሁኔታዎች አሉ። ከነዛም ውስጥ የመጀመሪያው ሴት መሆን ነው። ሴት መሆን በራሱ ለሽንት ቧንቧ ኢንፌክሽን እንድንጋለጥ ያደርገናል። ያም ለምንድን ነው? የሴት ልጅ የመጨረሻ ላይ ያልኳችሁ ከፊኛ በኋላ ያለው ሽንታችን የሚወጣበት የመጨረሻው ቱቦ ዩሬትራ የምንለው የሴት ልጅ ዩሬትራ ከወንዶች አጭር ነው። የወንዶች የዩሬትራ መጠን ከ18 እስከ 22 ድረስ ይገመታል። የሴት ደግሞ ከ3 እስከ 4 ሴንቲሜትር። በሁለቱ መካከል ያለው ዲፍረንስ ደግሞ አራውንድ 16 ሴንቲሜትር። ስለዚህ ይሄ ደግሞ በጣም ትልቅ ዲፍረንስ አለው። ኢንፌክሽኑ ገብቶ ወደ ላይ ለመውጣት የሚፈጅበት ጊዜ ራሱ በጣም አጭር ነው ለሴቶች ሲሆን ማለት ነው። ስለዚህ ሴቶች የበለጠ ከወንዶች በበለጠ ሁኔታ ለኢንፌክሽን ይጋለጣሉ ማለት ነው። ሌላኛው ደግሞ የግብረ ስጋ ግንኙነት የሽንት ቧንቧ ኢንፌክሽንን ይጨምራል። ከዛ ደግሞ ብዙ የሴክሹዋል ፓርትነር ያላቸውን ሰዎች ደግሞ አስቡ ምን ያህል ሊጨምር እንደሚችል ማለት ነው። ስለዚህ መልቲፕል ሴክሹዋል አክቲቪቲ የሽንት ቧንቧ ኢንፌክሽን ይጨምራል ማለት ነው። ሌላው ምክንያት ደግሞ ሽንትን መያዝ ነው። ሽንትን በአንድም በሌላም መልኩ ለረዥም ሰዓት መያዝ ማለት ሽንታችን መጥቶ መቋጠር ወይም ደግሞ ሽንትን ሙሉ ለሙሉ ያለመሽናት ችግር ካለ በህመም ምክንያት ማለት ሽንታችሁን ሳትጨርሱ የተነሳችሁ የሚመስላችሁ አይነት ስሜት ካለ እሱ ሞር ሽንቱ በብላደር ወይም ደግሞ በፊኛ ውስጥ ተጠራቅሞ ባክቴሪያዎቹ ሞር አክቲቭ እንዲሆኑ እንዲባዙ ስለሚያደርጋቸው የሽንት ቧንቧ ኢንፌክሽን ይጨምራል ማለት ነው። ሌላኛው ደግሞ ካቴተር ዩዝ የምንለው ነው። ካቴተር ማለት እንደምታውቁት ቱቦ ነው። ሽንትን ለማስወጣት የሚጠቅም ቱቦ ማለት ነው። እሱ ለረዥም ጊዜ የሚደረግ ከሆነ እና ደግሞ ሳይቀየር የሚደረግ ከሆነ ለሽንት ቧንቧ ኢንፌክሽን ያጋልጣል ማለት ነው። ሌላው ደግሞ የተዳከመ የበሽታ መከላከል አቅም ያላቸው ሰዎች ለምሳሌ ስኳር፣ HIV ያለባቸው ሰዎች ለሽንት ቧንቧ ኢንፌክሽን በቀላሉ ይጋለጣሉ። ሌላኛው ደግሞ ፕሬግነንሲ ወይም እርግዝና የምንለው ነው። የሴት ልጅ ሰውነት በእርግዝና ጊዜ ስለሚለዋወጡ ከዛ ለውጥ የተነሳ ለሽንት ቧንቧ ኢንፌክሽን የምትጋለጥበት ሁኔታ ይጨምራል ማለት ነው። ምልክቶቹ ደግሞ ለማኔጅመንት ሲባል ወይም ደግሞ ለሕክምና ሲባል ብዙ ጊዜ በሁለት ይከፈላል። እነዚህ ምንድናቸው? አፐር ዩሪናሪ ትራክት ኢንፌክሽን እና ሎወር ዩሪናሪ ትራክት ኢንፌክሽን የምንለው ማለትም የላይኛውና የታችኛው ተብሎ ማለት ነው። የሎወር ዩሪናሪ ትራክት ኢንፌክሽን የምንለው የነገርኳችሁ ዩሬትራ የምንለው ከፊኛ የመጨረሻው ቱቦ ወይም ደግሞ ሽንታችን የሚወጣበት ቱቦ እና እንዲሁም ፊኛን የሚያጠቃልል ከሆነ ነው። ፊኛን ሲያጠቃልል ሲስታይተስ ይባላል በህክምና አጠራሩ። እንዲሁም ዩሬትራን ሲያጠቃልል ደግሞ ዩሬትራይተስ እንለዋለን ማለት ነው። ምልክቶቹ ምንድናቸው? ሽንት ቶሎ ቶሎ መምጣት፣ ሌሊትም ጭምር ቶሎ ቶሎ ሲመጣብን፣ በጣም ሲያጣድፈን፣ ሽንታችን መጥቶ ለመሽናት በጣም ማጣደፍ፣ እንዲሁም ደግሞ ከእምብርታችን ዝቅ ብሎ ያለው ፊኛችን ያለበት ቦታ ላይ ህመም መሰማት፣ ስንሸና ማቃጠል ወይም ደግሞ ማመም፣ ሽንታችንን ስንሸና ጉም የመሰለ ከሆነ፣ እንዲሁም ደግሞ በጣም ጠንካራ ሽታ ካለው፣ በጣም መጥፎ የሚባል ሽታ ካለው፣ ሌላው ደግሞ አንዳንድ ጊዜ በጣም የባሰ ከሆነ ችግሩ ሽንታችን ውስጥ ደግሞ ደም ልናይ እንችላለን። እነዚህ የታችኛው የሽንት ቧንቧ ኢንፌክሽን የምንላቸው ወይም ደግሞ ሎወር ዩሪናሪ ትራክት ኢንፌክሽን የምንላቸው ናቸው። አፐር የምንለው ደግሞ በኩላሊትና በብላደር ወይም ደግሞ በፊኛ መካከል ያለው ቱቦ ላይ የሚከሰተው ኢንፌክሽን ነው። የእነዚህ ምልክቶች ደግሞ ምንድን ናቸው? ብዙ ጊዜ ኩላሊትን ካጠቃለለ ፍላንክ ፔን የምንለው በጎን ላይ የሚሰማን ህመም ወይ እንደዚህ ጎናችን ላይ ወይም ደግሞ ከኋላ
ጀርባ አካባቢ ላይ የሚሰማን ህመም ነው። ይህ ህመም ወደታች ወደ ብልቶች አካባቢ ይሰራጫል ብዙ ጊዜ። ሌላኛው ደግሞ ትኩሳት እንዲሁም ማንቀጥቀጥ ሊኖር ይችላል። ብርድ ማለት ነው። ሌላኛው ደግሞ ማቅለሽለሽ እና ማስታወክ። ከዚህ በተጨማሪ ደግሞ ከላይ የጠቀስኩላችሁ የዩሪናሪ ትራክት ኢንፌክሽን ላይ ያሉት ምልክቶች በሙሉ እዚህ ላይ ይካተታሉ ማለት ነው። ነገር ግን ሁል ጊዜ ላይሆን ይችላል። የታችኛው የሽንት ቧንቧ ኢንፌክሽን የምንለው ብዙ ጊዜ ዴንጀረስ አይደለም ወይም ደግሞ አደጋ የለውም። ነገር ግን በጣም ምቾት ሊነሳን ይችላል። የላይኛው የሽንት ቧንቧ ኢንፌክሽን ግን በጣም አደጋ አለው። ቶሎ ካልታከመ ኢንፌክሽኑ ወደ ደማችን ሊሰራጭ ይችላል። እንዲሁም ሴፕሲስ የምንለውን ትልቅ የሆነ ኮምፕሊኬሽን ሊያመጣብን ይችላል። የሽንት ቧንቧ ኢንፌክሽን ብዙ ጊዜ የሚታከመው በአንቲባዮቲክስ ነው። እነዚህም አንቲባዮቲክስ እንዳስያዘን የባክቴሪያ አይነት ሊለያይ ይችላል። እነዚህ መድኃኒቶች ግን በግዴታ በሐኪም መታዘዝ አለባቸው። እገሌ ይሄንን ለሽንት ቧንቧ ኢንፌክሽን ስለተጠቀመው እኔ መጠቀም እችላለሁ ብላችሁ ኦቨር ዘ ካውንተር የምትገዙት መድኃኒት አይደለም። ስለዚህ ይሄ በጣም ትልቅ ጥንቃቄ ይፈልጋል። ምክንያቱም አንቲባዮቲክስን ስንወስድ ሰውነታችን ለባክቴሪያው በጣም ሬዚስት ሊያደርግ ስለሚችል ሌላ ጊዜ እነዚህን መድኃኒቶች የምትፈልጉባቸው ጊዜያቶች ሲመጡ ላይሰሩልን ስለሚችሉ አንቲባዮቲክስ ዩዝ ላይ በጣም መጠንቀቅ ይኖርባችኋል። የእነዚህ አንቲባዮቲክሶች አጠቃቀም ደግሞ የሚለያይበት ጊዜ አለ። አንዳንዴ ህመሙ ቀለል ያለ ከሆነ በአፍ የሚወሰድ ይሰጠናል። ጊዜው እንደየህመሙ ክብደት ሊለያይ ይችላል። እንዲሁም ደግሞ በጣም መደጋገሞች ካሉ የኢንፌክሽኑ መደጋገሞች ካሉ በመጣው ባክቴሪያ መሰረት ሊለዋወጥ ይችላል እንደነገርኳችሁ እና ጊዜውን በዛው ልክ ሊለያይ ይችላል። ነገር ግን የላይኛው የሽንት ቧንቧ ኢንፌክሽን ሲይዘን አንዳንድ ጊዜ በጣም ከባድ ከሆነ ሁኔታው ሆስፒታል ተኝተን በአይቪ ወይም ደግሞ በደም ስራችን እየተሰጠን ልንታከም የምንችልበት ጊዜ አለ። እንዲሁም ደግሞ ኮምፕሊኬሽን ካመጣ ቅድም እንደነገርኳችሁ በጣም ከፍተኛ ችግር ሊያመጣ ስለሚችል ካልታከመ እንዳመጣው ችግር አይነት ህመሙ ሊታከም ይችላል ማለት ነው። ተጓዳኝ ችግሮቹ ሊታከሙ ይችላሉ ማለት ነው። ሌላው ደግሞ መከላከያው ነው። ኦብቪየስሊ እንደምታውቁት ወደ ሕክምና ከመሄድ ወይም ደግሞ ከመታመን በፊት ቅድመ ጥንቃቄው በጣም ወሳኝነት ስላለው ከምንጠነቀቅባቸው መንገዶች አንዱ እና ዋነኛው ብዙ ውሃ መጠጣት ነው። ማለትም ብዙ ሲባል ያው በአግባቡ ማለት ነው። ብዙ ጊዜ የሚመከረው በቀን እስከ 2 ሊትር ወይም ደግሞ እስከ 8 ብርጭቆ ውሃ ድረስ መጠጣት ይኖርብናል። ምክንያቱም ባክቴሪያ ቢኖር እንኳን ፍለሻቱ አድርጎ በሽንት መልክ እንዲወጣ ማለት ነው። ሌላኛው ደግሞ ሽንትን አለመያዝ ወይም ደግሞ ልክ ሽንታችን በቃ ሲመጣ ቶሎ መሽናት። ስለዚህ ሽንታችሁን አትያዙ። ሌላኛው ደግሞ ሽንት ቤት ከተጠቀምን በኋላ ዋይፕ አደራረጋችን በጣም ወሳኝነት አለው። ይህ ማለት ምንድን ነው? ብዙ ጊዜ እንደ ልምድ ሆኖ ከኋላ ወደፊት ነው ዋይፕ የምናደርገው። ነገር ግን እንደዛ ስናደርግ በሰገራ ውስጥ የሚገኙት የተለያዩ ባክቴሪያዎች፣ ቆሻሻዎች ወደ ሽንት ቧንቧችን ሊገቡና ሊበክሉን ስለሚችሉ ሁሌም ቢሆን ከተጸዳዳን በኋላ ዋይፕ ስናደርግ ከፊት ወደኋላ ማድረጋችንን እርግጠኛ መሆን አለብን። ሌላኛው ደግሞ ከማንኛውም የግብረ ስጋ ግንኙነት በኋላ ሽንትን መሽናት ነው። ይሄ የገቡ ባክቴሪያዎች ካሉ ዩሪኔት ስናረግ ወይም ደግሞ ስንሸና በሽንት መልክ ይወገዳል ማለት ነው። ሌላኛው ደግሞ በተለይ ሴቶች ስንታጠብ ሌሎች ኢሪታንት የሆኑ ሽታ ያላቸውን የመታጠቢያ ፕሮዳክቶች ምናምን አቮይድ ማድረግ ያስፈልጋል። ብዙ ጊዜ በውሃ ስለሆነ መታጠብ ያለብን ማለት ነው። በዚህ ቪዲዮ የመጨረሻ መልእክት የሚሆነው መቼ ወደ ሕክምና በፍጥነት እንሂድ የሚለው ነው። ቅድም እንደነገርኳችሁ የላይኛው የሽንት ቧንቧ ኢንፌክሽን ከያዘን ምልክቶቹን ነግሬያችኋለሁ። እነሱም ፍላንክ ፔን ካለ፣ ትኩሳት፣ ማንቀጥቀጥ፣ ማስታወክ፣ ማቅለሽለሽ የመሳሰሉትን ካሉ እነዚህ እንደነገርኳችሁ በጣም ዴንጀረስ ሊሆን ስለሚችል እና ወደ ተለያየ የሰውነታችን ክፍል በደም አማካኝነት ኢንፌክሽኑ ሊሰራጭ ስለሚችል በፍጥነት ወደ ሕክምና መሄድ ይኖርባችኋል። እና እንድታስታውሱ የምፈልገው ነገር ዩሪናሪ ትራክት ኢንፌክሽንስ ወይም ደግሞ የሽንት ቧንቧ ኢንፌክሽን ኮመን ናቸው። ነገር ግን ደግሞ መታከም ይችላሉ። በጣም በቀላሉ ታክመው መዳን የሚችሉ ህመሞች ስለሆኑ ሳትዘገዩ ህክምና ማግኘት ይኖርባችኋል። ይህ ቪዲዮ ይጠቅመዋል ለምትሉት ወዳጃችሁ ሼር አድርጉለት። ቻናሌን ሰብስክራይብ ማድረግ እንዳትረሱ፣ ላይክም አድርጉ። አመሰግናለሁ።